እንዴት ነው ያንተ የ25 አመት የማገልገልህን የማስተማርህን ሰው ዴቨሎፕመንት የማድረግህን ጉዞ እንዴት ትመለከተዋለህ? እና ላንተ መሪነት ምንድነው? ራስ ላይ ሴት ጨምር ነው ሌላው ላይ መጨመር የምትችለው። እንግዲህ ቢኒያም ከነበሩ ሰራተኞች የተሻለ ይሰራ ነበር እንጂ አነሳ ነገር አይሰራም። it is your DNA ብዬ ነው ማለት በዛው ደግሞ ማትረፍ። ሰላም ክቡራትና ክቡራን፣ ይህ የጎልደን ፖድካስት ፕሮግራማችን ነው። በዚህ ፕሮግራም ላይ ስለ ቢዝነስ፣ ስለ ሊደርሺፕ እና ስለ ኢንቨስትመንት የተለያዩ እንግዶች ጋር በርከት ያሉ ቁም ነገሮችን ወደ እናንተ እናደርሳለን። ይህ ፕሮግራም ሁልጊዜ ወደ እናንተ እንዲደርስ ፕሮግራማችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛለሁ። ዛሬ እጅግ ምርጥ የሆነ ሀሳብ ላይ ነው የምንወያየው። እሱም ደግሞ ራስን ስለመምራት ነው። በዚህ ሰዓት ራሳችንን እየመራን ወደ ትልቅነት፣ ወደ አገልጋይነት፣ ለሰው ልጆች በረከት ወደ መሆን የሚወስዱን መልካም ሀሳቦችን ዛሬ እጅግ ከማከብረው ከምወደው ሰው ከሮቤል ተፈረደኝ ጋር እንወያያለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ሮቢዬ እንኳን ደህና መጣ። እንኳን ደህና ቆየኝ ቢኒ። እንኳን ደስ ያለ። እንኳን አብሮ ደስ አለ። ሮቢ በጣም የምወደው ወንድሜ የማከብረው በስራ ላይ ኦልሞስት ሞር ዳን 5 or 6 years አውቀዋለሁ። ብዙኛ ጋር አብሮን ይሰራል። እኔንም ደግሞ አሰልጥኗል። ብዙ ወጣቶችን ያወጣ ሰው ነውና ለዚህ ለነሳነው ርዕስ ራስን ስለመምራት ስለማገልገል ትክክለኛ የሆነ ተሞክሮ ያለው ከህይወቱ ከእውቀቱ ብቻ ሳይሆን ከህይወቱ የሚያካፍለን እንግዳ ነው። ሮቢዬ እስቲ ምናልባት ራስህን በማስተዋወቅም ትጀምርልኛለህ። ከዛ ቀጥለህ ግን ራስን መምራት ሲባል ምን ማለት ነው? እንዴት ነው አንድ ሰው ራሱን መራ የሚባለው? ምን ነገሮች ሲያደርግ ነው የሚለውን እስቲ ንገረኝ። በጣም ጥሩ ቆንጆ አርስት ነው ለመጀመሪያ ጊዜ የተመረጠው። ደስ ይላልና በተለይ ሰው ራሱን ሲመራ ነው ሌላውን ሰው መምራት የሚችለው። ራሱን የገዛ አገር ከገዛ ይበልጣል ይባላልና ቆንጆ ቶፒክ ነው። እንግዲህ እኔ ሮቤል ተፈረደኝ ነው የምባለው። ላለፉት 25-26 ዓመታት በማስተማር በማሰልጠን በማማከር ያው ቻምበር እንደምታውቀው እዛም ስልጠና ላይ መጀመሪያ እኔና ሮቤል የተዋወቅ ነው። ተመልካቾቻችን በቻምበር ስልጠና ለወስድ የሴልስ እና የማርኬቲንግ ማሰልጠኛ ተቋማችንን ከመክፈታችን በፊት ቻምበር ሄጄ በሴልስ ላይ እና በአንዳንድ ኮርሶች ለመሰልጠን ሮቤልን እዛ ላይ ተዋወቅ ነው። አንተ ደግሞ ጎልደንን ወዲያው መክፈትህ ወዲያው ደግሞ ጎልደን አሪፍ ሆኖ እዚህ ደረጃ በመድረሱ እኔም በጣም ነው ደስ ያለኝና የግል ቢዝነሶችም የምመራቸው ነበሩ። አሁን በፍሪላንስ ሆኜ ማሰልጠን ላይ ነው የምሰራው። በዋነኝነት ሰው ላይ ዲቨሎፕ ማድረግ ብዬ በሶስት ብጨርሰው ይሻለኛል እና ያ ነው የኔ አገልግሎት ወይም ስራ ይሄ ነው ከረንትሊ። ሮቢ እንግዲህ ያው እንዳልኩ ምንም ሽንገላ አይደለም። እኔ ብዙ ሰዎች አውቃለሁ በስራ ምክንያት ግን በጣም በቃ ራሱ ላይ በደንብ ጸጋው ላይ አገልግሎቱ ላይ አተኩሮ የሚሰራ ብዙ ብልጭልጭ ነገሮች ማያማልሉትና ዲስትራክትድ የማይሆን አሁን ብዙዎቻችን ጸጋችንን እናውቃለን፣ በምን ማገልገል እንዳለብን እናውቃለን። ግን ብዙ ዓለም ላይ የሚያጓጉ ነገሮች እናይና ከዛ ዝንፍ ብለን ወጥተን እንስታለን እና እኔ ለሞር ዛን 20 years ይመስለኛል በስልጠና ውስጥ። ምን ያህል ጊዜ የቆየኸው? ኦልሞስት 25 ዓመት 25 years። በዚህ መሀል በጣም ብዙ ሰዎች እኔ በግሌ ያገኛለሁና ሮቤልን እናንተን ፎቶዎች በሚያዩበት ሰዓት ቪዲዮዎች በሚያዩበት ሰዓት ሮቤል አስተምሮኛል፣ ዩኒቲ ዩኒቨርሲቲ አስተማሪ ነበረ ታውቀዋለህ ወይ ብለው በጣም መልካም ነገር ነው ስላንተ የሚነግሩኝ። በጣም ደስተኛ እንደነበሩ በአንተ ብዙ ነገር እንደተለወጡ እንደተጠቀሙ ይነግሩኛል። እና እንዴት ነው ያንተ የ25 አመት የማገልገልህን የማስተማርህን ሰው ዴቨሎፕመንት የማድረግህን ጉዞ እንዴት ትመለከተዋለህ? እንግዲህ መጀመሪያ ፈጣሪ ክብሩን ይሰድ። አንተ የተፈጠርንበት ሪዝን ለማገልገል ነው ብዬም አስባለሁ። በቃ የተፈጠርከው ለሌላ ሰው ልሰጥ ለሌላ ሰው ሼር ልታደርግ ነው እንጂ ቢኒዬ ምን ይዘን መጣን ምን ይዘንስ እንሄዳለን? ስለዚህ መስጠት ነው። አንዳንድ ጊዜ ሻማ አብርተ ከሆነ ወይ ጧፍ አብርተ ከሆነ 10ም ሰው 1000ም ሰው 100ሺህም ሰው ካንተ ሻማ ይውሰድ፣ ያንተን ሻማ ያንተን ጧፍ ሊቀንሰውም ሊጨምረውም አይችልም። ለሼሪንግ በዛ ነው የምመለከተውና እኔ እንግዲህ ማስተማር ላይ የገባሁበትም አጋጣሚ ነው። ሴንት ጆሴፍ ስማር 9ኛ ክፍል 10ኛ ሆኜ የዶክተር ማይልስ መጽሐፍ በጣም ኢምፓክት አድርጎኛል። አንደርስታንዲንግ ዩር ፖቴንሻል የምትልና ፖቴንሻልን ለማውጣት ከዛ ጀምሮ ነው እንግዲህ ማንበብ የጀመርኩት ራስን ለጠ ኤክስፕሎር ለማድረግ። ግን በዛው መንገድ የምትሄድባቸው አቅጣጫዎች ደግሞ ያው ባሰብከው ላይሆን ይችላል። ዩኒቨርሲቲ ገባሁ። ዩኒቨርሲቲም ወደ መምህርነት ነው ቢዝነስ
ኤጁኬሽን የተማርኩት እና አይ ቲንክ ዛትስ ተርኒንግ ፖይንት እላለሁ። ወድጄው አይደለም ሆነስትሊ ፈልጌው አይደለም፣ ግን አስተማሪነትና በተለይ የቢዝነስ ትምህርቱ ስገባ እየተሰራሁበት እየተቀየርኩ መጣ። ልክ ፎርዚር ስንደርስ የትምህርት አንድ ለማሟላት ተብሎ የሚሰጥህ አለ ትምህርት ቤት ሄደህ የምታስተምረው ለክ ይሄ እኔ መክሊት ነው ጸጋ ነው አልኩኝ። ኢንሲደንታሊ ጥሩ እድል አገኘው። ሊቨርፑል ዩኒቨርሲቲ ሄድኩኝ። ማስተርሴን ሰርቼ ስመለስ ቀጥታ ወደ ማስተማር ነው የገባሁት። ስለዚህ ሰው ላይ ስትሰራ ሰው ተለውጦ ስታይ የሆነ ነገር ወስዶ ፖዚቲቭ ፊድባክ ሲሰጥህ አንተም በዛ ውስጥ የተሰራ ትመጣለህ። በመስጠት ውስጥ፣ በማስተማር ውስጥ፣ በመምራት ውስጥ አብረህ የተመራ የተሰራ ትመጣለና ሜቢያ ነው ባጭሩ የኔ ጀርኒ ይላል። ዋው በጣም ደስ ይላል። ሊቨርፑል ዩኒቨርሲቲ በማስተርስ ኤምቢኤ ሆኖ ማርኬቲንግ ላይ ሰርተ መጣ። በተቋማት ደረጃ እኔ እንኳን እስከማውቀው በባንኮችን፣ ኢንሹራንስ ድርጅቶችን፣ የተለያዩ ትላልቅ የሚባሉ ኮርፖሬት ድርጅቶችን በማሰልጠን አሁን ድረስ በማማከር እየሰራ እንደሆነ አውቃለሁና ምናልባት ዶክተር ማይልስ ሞንሮን ጠቀስ አድርገህ ነበር። በጣም የምወደውም ማከብረውም እኔም ትምህርቶቹን እሰማለሁ፣ መጽሐፍቶቹን አነባለሁና ስለ መሪነት ሲናገር ሁላችንም መሪ ለመሆን ተፈጥረናል ይላል እና ለአንተ መሪነት ምንድን ነው? በጣም እንደው እሱን ካነሳው አይቀር ባይዘው ፖቴንሻልን ባወጣው ቁጥር ተጽዕኖ መፍጠር ትችላለህ ነው። ተጽዕኖ ግን መጀመሪያ መፍጠር ያለበት ራስ ላይ ነው። እኔ እንደውም አሁን ሌላ የሊደርሺፕ ትርጉም ጥሩ ደስ የሚለኝ የጆን ሲ ማክስዌል በጣም ደስ ይለኛል። ምን ይላል? ሊደርሺፕ is all about adding value on people ይላል። ምን ማለት ነው? ሰው ላይ እሴት መጨመር ነው ይላል። መጀመሪያ ላይ ግን ሌላው ላይ እሴት ከመጨመር በፊት ራስ ላይ እሴት መጨመር አለብህ ይላልና ራስ ላይ እሴት ስትጨምር ነው ሌላው ላይ መጨመር የምትችለው። እንግዲህ ካነሳው ነጥብ ጋር ፍሬም ለማድረግ በተለይ አይደለ ራስ ላይ እሴት ስትጨምር ነው ያልሞላ ነገር ሌላው መፍሰስ አይችልም። ቅድም የጧፉን ምሳሌ አንስተ ነበር። ጧፉ ካልበራ ራሱ ካልበራ ብርሃንን ለሌሎች ማካፈል ማዳረስ አይችልም። ኤግዛክትሊ እናንተ ጨው ናችሁ፣ እናንተ ብርሃን ናችሁ ይላል እንግዲህ በማምነው ሃይማኖትና ጨውና ብርሃን መሆን ማለት ለሌላው ሰው እንድታበራ ነውና ህይወትህ በተሰጠህ እድል ሰዎች ላይ በማስተማርም በማሰልጠንም በመምከርም ስማይልህን በመስጠት ሊሆን ይችላል እና ጥንካሬና ድክመትህን አውቀ በተለይ ራስን ከማወቅ ጋር ስለሆነ በዋነኝነት እያወራን ያለ ነው። በቃ ጥንካሬ ምንድነው? ድክመቴ ምንድነው? ያንን ደግሞ ከምትሰማቸው ፊድባኮችና እድሜህም ኤክስፒሪየንስን እያሸህ እያስተካከለ ይመጣልና በዛ ውስጥ ሼፕ ዲዮንግ ወደ ተሻለ አቅጣጫ ትመጣለህ። ግን እሴት መጨመር ሁሌ ራስህ ላይ ሌሎች ሰዎች ላይም ብዬ አስባለሁ። እንዳልከው ዶክተር ማይልስን በጣም ነው የምወደው። በሃማስ ስንት ሀገር ኢንፍሉዌንስ ያደረገ ሰው ነውና ፖቴንሻላቸውን አውጥቶ ትንሽ ሀገር ተነስቶ ዓለምን ኦልሞስት ኢንፍሉዌንስ ያደረገ በሚሊየን የሚቆጠሩ ሰዎች የሱን የቴሌቪዥን ሾዎች እና ሬዲዮ ፕሮግራሞች የሲዲዎች ከ60 በላይ መጽሐፍቶችንም እንደጻፈ አንብቤያለሁና እሱ የሊደርሺፕ ለምናነሳውም ቶፒክ ሪል የሆነ ኤግዛምፕል ነው የሰጠህን። ሁሉም ሰው ግን ሮቢ እንዳልከው ውስጣችን ያለውን ነገር ፈልገን አግኝተን ያንን ነገር ደግሞ በሂደት ሌሎች እየሰጠን ራሳችን ላይ እሴት ጨምረን ሌሎችን እሴት እንዲያገኙ ማድረግ። ግን ሁሉም ሰው ጸጋ አለው ወይ? ሁሉም ሰው አሁን ይህን ፕሮግራም የሚከታተሉ ሰዎች ምናልባት ሮቤል እኮ እግዚአብሔር አደልቶ የሰጠው ነገር ስላለ ነው እኔ ቤቴ ተቀምጬ እንደሱ ብዙ ሰው ላይ ኢንፍሉዌንስ እንዳላረግ ምንም ጸጋ የለኝ የሚሉ ሰዎች አሉና እንዴት ነው ሁሉም ሰው ጸጋ አለው ወይ? ሁሉም ሰው እሴት ለሌሎች ሰዎች ህይወት ላይ ቫልዩ አድ ማድረግ ይችላል ወይ? እኔ ቢ ዮርሰልፍ ነው የምለው። መጀመሪያ ሰው ራሱን መሆን ሲጀምር ራሱን መሆን ከቻለ ከሌላው ጋር መወዳደርም የለብህም ብዬ አስባለሁ። አንዳንዴ ጥሩ ነገር የማይፈጥርብን ከሌ እንዲደርሷል ከሌ እዚህ ጋር ደርሷል ከሌ እንዲሆኗል የሚሉትን ነገሮች እናይና ወደ እነዛ ሰዎች ለመሄድ እንሞክራለን። ግን የራሴ የተሰጠኝ ጸጋ የራሴ የተሰጠኝ መክሊት ጥሩ ብለዋል ጥያቄው ላይ የተሰጠህ መክሊት የተሰጠህ ጸጋ ወይም ርዝቅ ምንድን ነው? ያንን በተቻለ አቅም ለማውጣት ትሞክራለህ። ግን እኛ ጋር ደግሞ የምትፈልገውን አታገኝም። ያ እስካሁን ግን ወደደው የምትሰራውን ነገር በፓሽን በደስታ ሳትወድም እኮ መስራት አይቀርም እኮ አይደለ እንዴ? ፈለክም አልፈለክም የሆነ ነገር መስራት ከሰራው አይቀር በጣም ሻይን እያረክ ስትሰራ አለቆች ያዩሃል፣ አካባቢ ያለው ሰው ያያል። ያኔ ራስን እየሸጥክ ነው፣ አቅምህን እያሳየ ነው ማለት ነው። የትኛውም ኤሪያ ላይ ያንን ስታደርግ ነው ሰዎች አይተው ይሄ ሰውዬ ለዚህ ቢታጭ፣ ይሄ ሰውዬ እቺ ሴትዮ ለዚህ ብትቻጭ ብሎ ወደሚቀጥለው ስቴፕ የሚመራ ማለት ነው። በተሰጠው ኦፖርቹኒቲ በተሰጠህ ኤሪያ መስራት፣ በዛው ደግሞ የልብህን መሻት እየጠየቅ ጊዜና ደግሞ ሁኔታዎች ሲመቻቹልህ እነዛን ደግሞ መውሰድ ነው። ምናልባት ባንኪንግ ውስጥ ገብቶ እየሰራ ያለ ሰው ዲዛይኒንግ ላይ በጣም ፍላጎት ይኖረዋል። ስለዚህ የተወሰነ ጊዜ እንደ ሳይድ ቢዝነስ ማታ ምንም እያደረገ ከሰው ጋር ያንን መክሊቱን
ለማውጣት መሞከር አለበት እለዋለሁ። እንግዲህ ሁሉ እንዳልከው ጥሩ ጥያቄ ነው። ሁሉም ሰው ግን የሚፈልገውን ነገር ለማግኘት የያዘውን ይውደድ፣ የያዘውን እየወደደ ደግሞ ኤክስፕሎር እያደረገ ወደሚፈልገው ዴስቲኔሽን ፈጣሪም ይረዳል ብዬ አምናለሁ። ዋው አንድ ነገር አስታወስከኝ። የምትወደውን እስክትሰራ የምትሰራውን ውደድ የሚባላል። ኤግዛክትሊ የምትሰራውን ነገር እየወደድክ በፓሽን ባለ ነገር ሁሉ ስትሰጥ ያ ጉዞ ደግሞ ወደምትወደው ነገር ያመጣሃል። እኔ ለምሳሌ እንዳነሳው የባንክ ሰራተኛ ነበር ታውቃለህ አንተም እና ባንኮኜ ሁሌ አስብ የነበረው ከባንክ ወጥቼ የሆነ ነገር ለማህበረሰብ እንደማገለግል ነበር እና ዴይ ቱ ዴይ መጽሐፍ ይዤ ያነበብኩ ገባለሁ ምናምን። ግን ያኔ በነበርኩበት ቆይታ የሚገርም ጥሩ ነበር የምሰራው። ኦልሞስት በአየር መንገድም ሰርቻለሁ። 2 መስሪያ ቤቶች ነው የሰራሁት 8 ዓመት። ብትጠይቃቸው በዛ ሰዓት የነበሩ አለቆቼ ቢኒያም ከነበሩ ሰራተኞች የተሻለ ይሰራ ነበር እንጂ አነሳ ነገር አይሰራም። ስለዚህ በዛን ሰዓት ጥሬ እንዳልነበረ ወጥቼ የራሴን ነገር እንደምሰራ አቅ ነበር፣ ግን አላላግምም ነበር። ገብተዋል። በምትሰራው ስራ ታማኝ ሆነ ኦነስት ሆነ እየሰራ ነው ማለት ነው። ታማኝ ሆነ ኦነስት ሆኜ ሰርቼ ግን ስወጣ ደግሞ ወደ ማሰልጠን፣ ወደ ማማከር እንዲህ አይነት ካንተ ጋር ተቀራራቢ የሆነ ራዕይ ነው የሚያለኝ ሰዎች ህይወት ላይ ቫልዩ ሴት መጨመርና ሰዎችን ማብቃት ላይ ነው እየሰራሁ ያለሁት። ምናልባት እኔ ደግሞ መሰለህ ከእንግሊዝ እንደመጣሁ የመጀመሪያ ስራዬ ማስተማር ነው። 1100 ብር ነበር ደሞዜ በወር። እንግዲህ ያኔ ገንዘቡ ጠንካራ ነው ልትል ትችላለህ፣ ግን ማስተምራቸው ልጆችም ቁጥራቸው ሊሚትድ ነው። ግን በፓሽን ነው ማስተምረው። እዛ ክላስ የነበሩ ልጆች አሁን ትላልቅ ደረጃ የደረሱ ናቸው። ክላስ ውስጥ በምታስተምረው ነው ግሬስ የሚባል ግሬስ ኮሌጅ የሚባል ግሬስ ኮሌጅ አሜዚንግ በቃ 5 6 7 ተማሪዎች ናቸው፣ ግን ትልቅ ቦታ የደረሱ ልጆች ናቸው። ራሳቸው ቢዝነስ ትልቅ ቦታ ላይ የደረሱ ናቸውና ያኔ እንዲህ ብለህን ብለው ሲያወሩ ደሞዙ ትንሽ ነው እንደው ማስተማር ነው የሆነ ነገር ነው ብለህ ኮምፕሌን ብታደርግ ያንን ኦፖርቹኒቲ ሚስ ታደርገዋለና ጥሩ ብለዋል። ያንን የምንሰራውን ነገር ወደን በፓሽን ስንሰራው ነው። ምናልባት ግን እዚህ ጋር ሮቢ አሁን ሰዎች የኔ መክሊት የኔ ጸጋ ምን እንደሆነ አላውቅም ብለው ይጠይቃል። እኔ ስለሚገጥመኝ ነው። አንተም ይገጥሞ ያውቃል ብዬ አስባለሁ። ተማሪዎቻችን አንዳንዴ ከክላስ በኋላ መጥተው የሚጠይቁን ጥያቄ አለ። ከአንድ ሰው 2 ሰው ይመጡና ወይ ደግሞ ስልክ ደውለው ወይ ኢንቦክስ አድርገው ቴሌግራም ላይ ጥያቄዎች ይሰጡናል። እና ብዙ ጊዜ ከሚደርሰኝ ጥያቄ የኔ ጥሬ ምን እንደሆነ ሻይን የምናደርገው በጥሬያችን ላይ ነው። እንዳልከው ዶክተር ማይልስ ሞኖ አሁን ቅድም ያነሳኸው ሰው ምን ይላል? ሰው ስጦታው በታላላቆች ፊት በነገስታት ፊት ያቆመዋል ይላል። መክሊቱና ስጦታው ላይ ሲሰራ ነው ያ ሰው ሻይን የሚያደርገው ይላል። ግን ያቺን መክሊትና ስጦታችንን እንዴት ነው የምናገኛት? ከኛ ተደብቃለች ወይ? ፈጣሪስ ሆን ብሎ ሊደብቅብን ይፈልጋል ወይ? እስቲ ስለዚህ በደንብ ፍሬም ላድርግልህ። አንድ ታለንትህን ችሎታህን ለማውጣት 4 PM የምትል ትጥቃለች። በደንብ አስታወስከኝና ድንገት ነው ያስታወስኩት። የሚገርም 4 PM ምንድነው? ፐርፐዝ ይኑርህ። ፐርፐዝ ማለት ጥንካሬ ምንድነው? ድክመት ምንድነው? የዛሬ 5 10 20 ዓመትም ምን ላይ ለመድረስ ትፈልጋለህ? ለዛ ግን የሚመጥን ስብዕና ፐርሰናሊቲ ይኑርህ። ከዛ ደግሞ ፓሽኔት ሆነ ቀድም ያልካት ነች ያስከውን የተሰጠህን እድል በደንብ የተጠቀምክበት ስራው። ከዛ መጨረሻ ላይ ደግሞ ፕሮፌሽናል ሆን። መጨረሻ ላይ ግን ሜንተር ያስፈልጋል። 4 PM ይች ነች። 4 ፒዎችን ከኤም ጋር ስታደርገው እየሰራህ እየጎበስክ ወደምትፈልገው አቅጣጫ ትሄዳለህ። ዮሴፍ ወይ ዩሱፍ ብዙ ጊዜ ምሳሌ ያነሳዋል። ህልምን ያየው በ17 ዓመቱ ግን ጉድጓድም ሲገባ እስር ቤትም ሲሆን ምንም ሲል እኝኛ አይልም፣ ኮምፕሌን አያደርግም። ገብቶሃል? እንዲህ 40 ቀን እድል የማልፈልገው ነገር ባልሰራሁት ነገር አይልም። ግን ብዙ ጊዜ ሰው የሆነ እድል ይሰጠዋል። ያንን እድል እያማረረ የሚሰራው ከሆነ ፐርፐዝ ሁሉ ያደርጋል ነው። ስለዚህ ፐርፐዝ ኦሪየንትድ መሆን፣ ለዛ የሚመጥን ፐርሰናሊቲ ስብዕና ይኖርህ፣ ፓሽኔት ሆነ የምትሰራውን ስራው፣ ፕሮፌሽናል ሁን። ግን ሜንተር ይኖርህ፣ የሚያግዙ የሚረዱ የሚያስተካክሉ የሚቆጡ ሰዎች ካሉ የተስተካከለ መሄድ ይችላል ነው። በዚህ ፍሬምወርክ ውስጥ ከሄደ ሰው የሚፈልገውን ያገኛል ብዬ ነው የምገምተው። አታውቀውም ደግሞ አንዳንዴ አልፈልገውም ወይም ደግሞ ይሄ ነገር እኔ አይደለም ብለህ በምትሰራው ውስጥ ደግሞ ሳታውቀው ያንተ ማንነት ሊወጣ ይችላል። ግዴታ ይሄ እንደው እንደ ፍሬም የሆነ ነገር አድርገህ ማሰብ የለብህም። በተሰጠህ ኤሪያ ላይ ነገሮችን ስትሰራ ኦፖርቹኒቲን ስትወጣ ሰርቭ እያረክ ነው፣ ሰዎችን እያረካህ ነው፣ የተሰጠህን ኃላፊነት የተወጣ ነው ብዬ አስባለሁ። በጣም ትክክል። አሁን አንድ በጣም ደስ የሚለኝ እኔም ፋሲኔት የሚያደርገኝ ስቶሪ ነው ከመጽሐፍ ቅዱስ የዮሴፍ ታሪክና ዩሱፍ ይባላል። የሚገርም በእስልምና በሁለቱም ቁርአን ላይም አለ። አሁን የእሱን ጆርኒ ስናይ አንዳንድ ጊዜ ፈጣሪ የሚያሳየን
ራዕይ ይኖራል፣ ወይ ደግሞ እኛ እዚህ ጋር ደርሳለሁ ብለን ያስቀመጥነው ራዕይ ይኖራል። ወደዛ ራዕይ ስንጓዝ ግን ከዛ ተቃራኒ የሆኑ ነገሮች ይገጥሙናል። አሁን ምናልባት ይህን ፕሮግራም እየተከታተሉ ያሉ ሰዎች እኔ እኮ መሆን የምፈልገውን አውቃለሁ፣ ፈጣሪ ምን እንደሆን እንደፈጠረኝ ተረድቻለሁ፣ ግን የህይወት ማዕበል ውጣ ውረዱ ግን ከዛ መንገድ እያስፈነጠረ እያወጣኝ ነው እና ምን ላደርግ ለሚሉ ሰዎች በአንተ ህይወትም ገጥሞ ካወቀ አሁን ካልከው ከተነሳበት ህይወት ሊያወጣ የመጣ ማዕበል ኖሮ ተቋቁሞ ያለፍክበት ተሞክሮ ካልሆነ ደግሞ እንዴት ነው በዚህ ሁኔታ ውስጥ ያሉ ሰዎች ወደ እግዚአብሔር ወዳሳያቸውና እነሱ ወዳቀዱት እቅድ በጽናት ልክ እንደ ዮሴፍ ሳያማርሩና ሳይሰላቹ ታማኝ ሆነው መጓዝ የሚችሉት? የሚገርምህ ሴት አሁን ብዙ ነገሮች ሞክሬያለሁ ከማስተማሩም ባለፈ ቢዝነሶች ውስጥ ለምሳሌ ካፍቴሪያ ቢዝነስ ነበረኝ። አንድ 5-6 ዓመት ማኔጅ አድርጌዋለሁ። የራሱ ውጣ ውረድ አለው፣ ጥቅምም አለው። ሲዘጋ ግን ዘግተው ነው የምትሄደው። ባቡሩ መንገድ ሲከፈት በባቡሩ መንገድ ምክንያት ተዘጋ። ስለዚህ እሱ ላይ ኮምፕሌን አታደርግም፣ ትዘጋና ወደሚቀጥለው ትሄዳለህ። በጣም ትክክል። ሌላ ኮንሰልታንሲ ድርጅቶች የከፈትኳቸው አሉ፣ ከሌሎች ሰዎች ጋር የሰራኋቸው ስራዎች አሉ። ምን ነው ኢንጆይ ማድረገው? ጀርኒውን ኢንጆይ ያደርጋል። ጉዞውን ነው የምታጣጥመው። በጉዞ ውስጥ የምታገኛቸው ጥንካሬዎች፣ ድክመቶች ይኖራሉ። ግን ኦልዌይስ ፎከስ አድርገህ የሆነ ነገር ተምሬበት ነው ማልፈው ብለህ ከሰራ ሉዝ የምታደርገው ነገር የለም። ጊዜ ነው ይስታረኩኝ አባከንኩኝ ቁጭ ማለት ምንም ነገር አለመስራት ወይ በመጥፎ ነገር ውስጥ ተጠምደህ የምትገባ ከሆነ ነው ታይም ዌስተር የሚሆነው። አንለስ አዘርባይስ ግን እየሰራህ ከሆነ ቦዲህም ማይንድህም አቲቲዩድህም ትሬንድ እየሆነ ነው። የሚሰራ ሰው ሉዝ አያደርግም። የሄድክበት ቦታ ደግሞ ፖዚቲቭ አቲቲዩድ ኖረው ነገ ጠዋት የተሻለ ነገር ሊመጣ ይችላል ብለህ መጠበቅ ይኖርባል ማለት ነው። እና እኔ ላይፍ ላይ የሚያጋጥሙ ጀርኒዎች አሉ። ለምሳሌ ቢዝነሶች የተዘጉባቸው ሁኔታዎች፣ ግሬተር ቢዝነስ ኮንሰልታንሲ ነው አሁን ዘግቻለሁ። ከባድ ነው፣ ቀላል አይደለም። ግን ደግሞ የሚቀጥለው ምዕራፍ ፈጣሪ ይከፍታል፣ የተሻለ ነገር ይመጣል። ይሄንኛው ባይሆን ደግሞ ወደሚቀጥለው ይሄዳለሁ ብሎ ሰው ኦፕቲሚስት መሆን አለበት ብዬ ገምታለሁ። እና ሁልጊዜ ሰው በተስፋ ነው መኖር ያለበት። ሆፕ እስካለው ድረስ መስራት እስከቻለ ድረስ ነገሮችን ማከናወን እስከቻለ ነው። እና ምን ላታሎችንም ጂፒኤ ብዬ ነው ማስቀምጣት። ሁሌ ስትኖር ጎል ይኖርህ። አንድ ጂ ነው የህይወት ጂፒኤ ነች። የትምህርት ቤት ጂፒኤ 4.3.8 ነው። የላይፍ ኮምፓስ ግን ጎል ይኖርህ። ለዛ ጎል ፕላን አርግ። ፕላን አርገህ ግንስ አክሽን ይኖርህ። ፒሪድ። ጎል ፕላን አክሽን። ጎል ሴት ታደርጋለህ፣ ታቅዳለህ፣ አክሽን ትወስዳለህ። አክሽን ስትወስድ ሴት ባክ አለ። ዓለም እንዳልከው በፈለግከው መንገድ ይሄዳል። ኖ ወይ ሴት ባክ አለ፣ ማይሆን አለ። ግን እንደገና ጎልህን ሪሴት ታደርጋለህ፣ ፕላንህን ደግሞ ሪፋይን ታደርጋለህ፣ እንደገና አክሽን ትወስዳለህ። እኔ ተግባር ሰው መሆን ጂፒኤ በምትበላው ፍሬም ውስጥ እየገባ ጥንካሬን እያስቀጠልክ ድክመትን እየፈተሽክ ትመጣለህ ብዬ ገምታለሁ። ወደድኩት ጂፒኤ የሚለው ነገር ከዚህ በፊትም ስትናገረው ሰምቻለሁ። ስለዚህ ጎል ማስቀመጥ አለብን። ጎላ ደግሞ ያለ ፕላን ያለ እቅድ አይሆንም። ዝም ብለን ጎል አስቀምጠን ማናቅድ ያን ጎል ለማሳካት ማናቅድ ከሆነ ያቀድነውንም ደግሞ ማንተገብር ከሆነ ባስቀመጥነው ታይም ፍሬም ውስጥ አክሽን ፕላናችንን ወደ ተግባር ማናተረጉም ከሆነ መድረስ አንችልም። ግን አንዳንዴ አሁን ካነሳው አንጻር መጥፎ የሚባሉ ሁነቶች ለበጎ ሊሆኑ ይችላሉ። አሁን በዮሴፍ ታሪክ የምናየው ንግስና ያየ ሰው በመንገድ ላይ ግን ተሽጦ መጨረሻ ባሪያ ሲሆን ባሪያ ሆኖ ያለ ከሚያስበው ከንግስናው ጋር ተቃራኒ የሆነ ነገር ይመስላል። ከዛም ደግሞ አልፎ ደግሞ እስር ቤት መጣል ውስጥ ሲመጣ ደግሞ አሁንም እሱ ከሚያስበው ህልሙ የራቀ ይመስለዋል። ግን እነዚህ ስቴፒንግ ስቶን ነበሩ። እስር ቤት ውስጥ በመግባቱ ነው የጠጅ አሳላፊውን ህልም ፈቶ ወደ ንግስናው እንዲመጣ የሆነውና አንዳንዴ ሴት ባኮችም ወይም ደግሞ እኛ በቃ መጥፎ ነገሮች ሀፕን ያደረጉብን ብለን የምናለቅስባቸውም ነገሮች ምናልባት ወደ ህልማችን የሚገፉ ነገር ሊሆኑ ይችላሉ ማለት ነው። whatever doesn't kill you makes you stronger ይባላል። እስካልገደለ ድረስ አጠንክሮ ነው የሚያወጣ። ለምሳሌ ከይሄ ልጅ አሁን ያነሳውን ኤግዛምፕል ብታየው 17 ዓመት ሆኖ ከቤተሰብ የወጣ ልጅ ህልም ይዟል። ያንን ህልም ይዞ ግን ጉድጓድ ውስጥም ወይም ባላጠፋው ጥፋት አኪዩዝድ ተደርጎ ነው እስር ቤት የገባው። እስር ቤት ውስጥም ገብቶ ረጅም ዓመታት እየጠፋው 13፣ 14፣ 15 ዓመት እንደውም በእስልምና ከዛም በላይ ነው እድሜው። ስቲል ሂ ዋዝ ፖዚቲቭ። ያገለግላል፣ ሰዎችን ይረዳል። እንዳልከው እስር ቤት ሆኖ ምን ሆነ ነው ምን ሆነሽ ነው እያለ ይጠይቃል ሰዎችን። እስር ቤትም አለቃ ነው፣ ባሪያም ሆኖ ጲጢፋራ ቤት አለቃ ነው። የትም ቦታ ቢሆን የተሾመ ፌቨር የሚያገኝ ያለ ሀገሩ ነው። ለምን ከሀገር ያስወጣኸኝ ከአባቴ ቤት ለምን ወሰድከኝ ብሎ ኮምፕሌን አያደርግም። እኔ ሁሌ እላለሁ እኝኛ ለማለት ኮምፕሌን አለማድረግ። ለምን እንደዚህ ተፈጠረብኝ ከምትል የሆነውን ነገር ፖዚቲቭሊ ተቀብለኸው በቃ
ወደሚቀጥለው ስቴፕ ደግሞ ፈጣሪም እንደሚወስድ አንተም የሰጠ ጉልበት እንዳለ አምነህ የመንፈሳዊ ኳሊቲንም በደንብ ስትረስ ማድረግ ፈልጋለሁ። የተሰጠህን ስራ ግን አድርገህ መስራቱ ኢምፖርታንት ነው ብዬ አስባለሁ። ስቴፒንግ ስቶኖቹ ያጠነክሩሃል ብዬ ነው የምገምተው። አንተም እኮ ጥሩ ኢንትረስት ነህ ለዚህ እኮ በጣም ነው ቢኒዬ፣ በጣም ነው ማደንቅ። ኦነስትሊ በጣም አደንቅሃለሁ። ብዙ እኔ በአንተ ፖዚሽን ብሆን ብዙ ሴትባኮች ብዙ ነገሮች አሉ። እነዛን አልፈህ ኦፕቲሚዝምህን በጣም ነው ማደንቀው። ያንን ቻሌንጆች አውቃለሁ ቱ ዘ ዲቴል ባለፉት 5-6 አመታት እና በቃ ሰው ቻሌንጅ ሲያጋጥመው መሸነፍ የለበትም። የመጨረሻዋን ትንፋሽ እስክንወስድ ድረስ ትወሰድብን ድረስ እድል አለን። ያንን እድል ኢንጆይ ያደረገን ደስ ብሎን የማይቆም ነገር ግን ጊዜ ነው። አሁን ሰው የሚሸወደው ይሄን ነው። ሮቤል ስለከፋው ቢኒ ስለከፋው ሰዓቱን ፖዝ ላድርግለት አይልም ፈጣሪ። ጊዜ ይቀጥላል። 86400 ሰከንድ በቀን ይሰጠናል። ያንን ሰከንድ መጠቀም የግለሰቡ ኃላፊነት ነው። ካልተጠቀምክበት ዌስት ኦፍ ታይም። ስለዚህ በተሰጠን ጊዜ እንደገና እያስተካከልክ እንደገና ወደ ኋላ እየፈተሽክ ወደፊት ለመሄድ ትሞክራለህ ማለት ነው። ዋው እንግዲህ ተመልካቾቻችን እንደሰማችሁት በየትኛውም አይነት ሁኔታ ውስጥ ብትሆኑ አሁን በዚህ ሰዓት ይህን ፕሮግራም እያያችሁ ምናልባት እናንተም ባስቀመጣችሁት ራዕይ ላይ ፈጣሪም ባሳያችሁ ነገር ላይ ከአሁን ያላችሁበት ነገር ከዛ ተቃርኖ የሚመስልና ወዴት እየሄድኩ ነው ምን ውስጥ ነው የገባሁት ብላችሁ እያዘናችሁ ያላችሁ ሰዎች በጽናት ያን ነገር ማለፍ እንደሚገባችሁና ምናልባት እየሆኑ ያሉ ነገሮች ለመልካም ሆነው ወደ ራዕያችሁ ወደ ህልማችሁ የሚወስዷችሁም ስቴፒንግ ስቶኖች ሊሆኑ እንደሚችሉ ጽናት ደግሞ አንዱ የመሪነት ስለ መሪነት ስለሆነ የምናወራው የመሪነት አንዱ ኳሊቲ መጽናት ነው፣ ተስፋ ለመቁረጥ ነው። እኔ ብዙ ጊዜ ዓለማችን ላይ ብዙ ተጽዕኖ ፈጣሪ መሪዎችን አንተም እንደው አንሳ ብለህ የምታነሳቸውን ሰዎች ስናይ በብዙ ነገር ያለፉ ናቸው። አሁን እንደው አንስ ብንል ምናው ሜንሽን እናድርግ ብንል እንደነ ኔልሰን ማንዴላን ብናነሳ እንደነ ማርቲን ሉተር ኪንግን ብናነሳ ማህተማ ጋንዲን ብናነሳ ማዘር ትሬዛን ብናነሳ ኢትዮጵያ ውስጥም ያሉ ትላልቅ እንደነ ቢኒያም መቄዶንያን ብናነሳ ጄኔሬሽን ላይ ተጽዕኖ ፈጥረው ያለፉ ሰዎች በሆነ ተግዳሮትና ችግር ውስጥ ያለፉ እንጂ ነገሮች አልጋ ባልጋ ሆኑላቸው አይደል። የኔልሰን ማንዴላ ከኛ ሀገር እንደውም በጣም የበለጠ ጥሩ አንስታለ ወደኛ ሀገር ስመጣለን የክቡር ዶክተር አበበሽ ጎበና ማንሳት ይችላል። እኔ የተነበርሽ ማንሳት ይችላል። አቶ በዳዳ ገመቹ ማንሳት ይችላል። አቶ ኢየሱስ ወርቅ ዛፉ ማንሳት ይችላል። አቶ ይርጋ ኃይሌ ማንሳት ይችላል። ኃይሌ ገብረስላሴ ማንሳት ይችላል። ከተለያየ ወክ ኦፍ ላይፍ የተለያየ ብሔር፣ ሃይማኖት፣ ጾታ እንግዲህ ስብጥሩን እኛም ሀገር ቻሌንጁ ኖሮባቸው ብዙ ሴትባክ ኖሮባቸው ራሳቸውን ቀይረው ሌላው ሰው ላይ ተጽዕኖ የፈጠሩ ኢን ኤቭሪ ወክ ኦፍ ላይፍ ጥሩ ምሳሌዎች አሉና ቆንጆ ከውጭም ከውስጡም እናንሳው ከውጭ ሁልጊዜ የውጮቹ ብቻ አይደለም ግን አንድ የሚያረጋቸው ነገር ግን ባልተመቻቸ ሁኔታ ውስጥ ከውስጥም ከውጭም ቻሌንጆች ገጥሟቸው ያንን ቻሌንጅ አልፈው የደረሱ እንጂ እንደዚህ እንደ ሄሊኮፕተር ከመሬት ተነስተው ወደ ላይ የወጡ አይደሉም። ከእያንዳንዱ ሰክሰስ ጀርባ እኮ ብዙ አፕስ ኤንድ ዳውንስ አለ። አንዳንድ ፒክቸሮች እንደውም ጥሩ ይናገራሉ። መጨረሻ ላይ ሰው ሰክሰስፉል ሆኖ ጫፍ ላይ ታየዋለህ፣ ግን ከጀርባ የመጣበት ነገር ከባድ ነው። ያንን እንግዲህ ጊዜው እንዲያጥር የሰዎችን ስቶሪ መስማት እንዲህ አይነት ፖድካስትም እኮ ጥቅሙ ይሄ ነው። የኛ እንቅፋት ተመልካቾቻችንን አይምታቸው። እኔ በእድሜ ሲሄድ ከኛ ስተት እንዲማሩ ነው እንዲህ አይነት ነገር ማዘጋጀትንም በጣም አፕሪሺየት አደርጋለሁ። እና ፖድካስቶች መስማት፣ መጽሐፍቶች ማንበብ፣ ነገሮች እንዴት እንደሚሰሩ ማየት፣ በተለይ ማንበብ ላይ መጠየቅ ላይ ያንግ ጄኔሬሽን በተለይ ክፍተት ስላለበት ቆጥ ብሎ ማየት አለበት። ምንድነው የተፈጠረው ነገር ከዚህ በፊት ከነዚህ ሰዎች ምንድነው የምማረው? የነሱን ስተት እንዳልደግም ምንድነው ማድረግ ያለብኝ? አሁን ደግሞ የአይ ጄኔሬሽን ነው፣ ቴክኖሎጂው በጣም ፈጣን ነው። ከዛ ጋር እንዴት አድርጌ ኦፖርቹኒቲዎችን እየወሰድኩኝ ፈጣን በሆነ መንገድ ስተቶችን ሳልደግም ወደፊት እሄዳለሁ የሚለው ከተደረገ ምንም ሰክሰስ ኢኔቪታብል። በጣም ትክክል። ቅድም ጆርኒ ያልከው ነገር አለ እዚህ ጋር ያስኩትና ሰክሰስ ኢዝ አ ጆርኒ ያለ ነው ሮቤል። ጉዞ ነው ደስ የሚለው። አንድ መጽሐፍ አለ አልኬሚስት አንብበው ከሆነ አልኬሚስት ላይ ወርቅ በህልሙ የሆነች ቤት የእንጨት ቤት ውስጥ ሲያገኛይና ያንን ግን የት ነው ቦታው ብሎ ሲያፈላልግ በጣም ሩቅ የሆነ ፒራሚዶች ግብጽ ፒራሚድ ያለበት ቦታ እንደሆነ ይነገራልና ያን ሁሉ ጆርኒ አድርጎ ከሄደ በኋላ ግን መጨረሻ እዛች ሲደርስ ህልሙ ለካ መጀመሪያ ህልም ያቺ ወርቅ ያለች መጀመሪያ ህልም ያለችበት ቦታ ላይ ነው። እና በዛ መጽሐፍ ላይ ግን ሊናገር የፈለገው ነገር ምንድነው? ያንን ሰው
ወርቅ አድርጎ ወርቅ የሚሰራ ሰው አድርጎት ሊሰራው ስለፈለገ ፈጣሪ ምን ያደረገው በብዙ ውጣ ውረዶች ውስጥ በዛ ጉዞ ከብቶቹን ሸጦ ሲጓዝ የገጠመው በጣም ብዙ ተግዳሮቶች አሉ፣ ብዙ እድሎች አሉ እና ያ ጆርኒው ነው ለካ የሱን ወርቅ እንዲያገኝ ያደረገው ጆርኒው እንጂ እዛው ከህልሙን ካየበት ስር ማግኘት ይችል ነበር። ሰው አንዳንድ ጊዜ ፍለጋው ላይ በምናደርገው ጉዞ ጆርኒ ላይ በምንወርድበት ጊዜ ውስጥ ማንነታችን ይገነባል። ስለ ማገልገል ላውራ አንድ መጽሐፍ ጽፈሃል እና በጣም በግሌ በጣም የምወደው መጽሐፍ ነው። ርዕሱ ራሱ ይናገራል። ማገልገል መታደል ነው ይላል እና ማገልገል እውነቴን ነው የምነግርህ ብዬ ማገልገል ብዬ ሳስብ ከሚመጡልኝ ሰዎች መካከል አንዱ አንተ ነህ። ቶፕ ኦፍ ማይ ማይንድ ማለት ነው እና ማገልገል ለአንተ ምንድን ነው? መጽሐፉን ስትጽፍ ምንድን ነው ማስተላለፍ የፈለግከው ሀሳብ ስለ ማገልገል? እንደው ቅድም ጨር አደረከኝ። ኢንተረስቲንግ ቶፒክ፣ ወደዚህኛው እመጣበታለሁ። ይሄ መንገድህንም ኢንጆይ ማድረግ ጥሩ ነው እላለሁ። ጀርኒውን መንገዱን እለት እለት ኢንጆይ ማድረግ፣ እያንዳንዱን ቀን ኢንጆይ ካደረግ ተመስገን ካልክ ግሬትፉል ሆነ በቀን ውስጥ መንገድ ላይ ወክ ስታደርግ ፀሐይም ሲመታ ዝናብም ሲዘንብ ወይም የሆነ ታክሲ ውስጥ የምታገኘው ሰው ካለ መንገድ ላይ የምታገኘው ሰው ካለ ኢንጆይ፣ ያንን ኢንጆይመንት ካደረግከው የምታገኛቸው ሰዎች መንገድ ላይ አድቫንቴጅ አላቸው። ለምሳሌ የዛሬውን ቀኔን እንደው ዝም ብዬ ብነግር አሁን ዛሬ ጠዋት ትሬኒንግ አለ፣ ከትሬኒንግ መጣሁ፣ ቤት ገባሁ፣ ቤታችን ውስጥ ሰራተኛ የለም፣ ስለማገልገልም ስለምናወራ ኮቴን አወለኩኝ፣ ምን አልኩኝ፣ እቃ አጣጥቤ ቤቱን አስተካክዬም ብዬ ነው የመጣሁት። ወክ አድርጌ ነው እዚህ ድረስ የመጣሁት። መንገድ ላይ ደግሞ የምታገኛቸው ሰዎች አሉ። እያወራው ዲስከስ እያደረኩ ነው የምትመጣው። በዛው ሰዎች ታገኛለህ እና አንዳንዴ እንደው የሆነ ግብ ላይ ደርሳለሁ ብሎ ዝም ብሎ ከመባጠስ መንገዱንም ኢንጆይ ማድረግ እያንዳንዷን ሞመንት አሁን ጥሩ ነገር ነው። ባይዘው የተናገርከው ነገር ለብዙ ሰዎች ምሳሌ የሚሆን ነው። ብዙ ጊዜ ማገልገል ወይም መሪነት ስንል የሚታየን ሶፋ ላይ ተሽከርካሪ ወንበር ላይ ተቀምጠን ሰዎች እንውጡ ንግቡ ማለት ማዘዝና በመኪና በትልቅ መኪና ተቆልሎ ሰው እንዳያየን በጥቁር መስተዋት ተሸፍኖ መሄድ ነው። እውነቴን ነው። አሁን የተለመደው ነገር ያ ነው። በቃ አንድ ሰው ሲሳካለት ትልቅ ቦታ ሲደርስ መስኮቱን በጥቁር መዝንትን ሸፍኖ ሰው እንዳያየው እሱም እንዳያይ እና ያ መራቅ አይደለም። ማገልገል ከሰው ጋር የሚገናኝ ነገር ስለሆነ ክፍት ሆነን ነፃ ሆነን ቤት ውስጥ የሚገባን ነገር መስራት ምንም ክብርን የሚያወርድ ነገር የለም። የኛ ክብር በፈጣሪ ዘንድ የከበረንን አይደል እንዴ? ክብራችን በሰው አይን የሚመዘን የሚለካ ከፍ ዝቅ የሚደረግ ነገር ስላልሆነ ይሄ ነገር ራሱ ብዙ ነገር ያስተምራል ብዬ አስባለሁ። የሚገርም እንደው ወደ ጥያቄው ስንመጣ ደግሞ ሰርቫንት የሆነ አገልጋይ የሆነ ሰው ማን ነው ስትል ሃምብል የሆነ ሰው ነው። ትሁት የሆነ ሰው ራሱን በሌላ ሰው ጫማ ውስጥ አድርጎ መሄድ የሚችል ነው። ይሄ የትኛውም ዲሲፕሊን ውስጥ ይገባል። ከሊደርሺፕ ቤት ውስጥ የምትሰራው ምናምን ላይ እኔ በሆን ኖሮ ብሎ ማሰብ ከቻለ ሰው ትህትና ካለው እዛ ላይ መቆም ይችላል ነው። ለዛ ነው ሰርቫንት ሊደርሺፕ ወይም አገልግሎት ስትሰጥ ከገንዘብ ጋር ከሆነ ነገር ጋር ሳታገናኘው በቃ መስጠት ራሱ መታደል ነው። ለዛ ነው ማገልገል መታደል ነው። ሰርቪንግ ኢዝ አ ፕሪቪሌጅ ወይም ደግሞ የላቀ የደንበኞች አገልግሎት መስጠት የምትችለው መጀመሪያ ራስህን ጥሩ በሆነ መንገድ ቃኝተህ መውጣት ስትችል ነውና በተቻለ አቅም ሰዎች የሰርቪስን ሜንታሊቲ አገልግሎት የሚለውን ነገር ሲያዩ ባሪያ መሆን፣ ዝቅ ማለት፣ መዋረድ አይደለም። ቀደም እንዳልከው ራስን ዘግተህ ራስን ከማህበረሰብ አውጥተህ አይደለም መውረድ አለብህ፣ ዝቅ ማለት አለብህ። መንገድ ላይ ያሉ ሰዎችን እያወራህ የምታገኝበት ቦታ ላይ ስልጠና ላይ ክላስ ውስጥ ድሮም ጀምሮ እንደዛ ነው። አስተማሪም ሆኜ እኔ ይሄ እንደሌላው አስተማሪ እንደው መጮህ መቆጣት ምናምን አልወድም። አሉ እንደዚህ አይነት አስተማሪዎች እና ለምን ትላለህ አንተ በታሪክ አጋጣሚ እንድታገለግል ነው ድል የተሰጠ ስልጠናም ይሁን በተሰጠ ቦታ ላይ ዝቅ ብለህ ሰዎችን መረዳት የምትችል ከሆነ ሲምፕሊሲቲው ራሱ የሚያመጣው ነገር አለ ነው። ለዚህ ነው ሂዩሚሊቲ ዲዘርቭስ ሪስፔክት ይላሉ እና ሃምብልነት በራሱ የሚያመጣው ጥሩ ነገር አለ። ሰው አገልጋይነት ዝቅ ማለት ድርጊትህን የማሳየት በተግባር እኮ የምታሳየው ነው። በዛው ሰርቪስ ኢዝ አን አክት ኤንድ ፐርፎርማንስ። ስለዚህ አክት እና ፐርፎርም ስታደርግ ደግሞ በንግግርህ በተግባርህ በምታሳያቸው ነገሮች ናቸውና አንዳንዴ ትሬኒንግ ላይ ማረጋለሁ ስልጠና ሰጥ አሁን እዛው ገንዘብ እንዲያዋጡ ልክ ሻይ ሰዓት ሲሆን የበሉበትን ሳህን ይዘው እንዲሄዱ ወይም የተቸገረ ሰው ብዬ ደግሞ ማስበው እዛው ካሉ እነሱን አምጥተህ ገንዘብ አዋጥተህ መስጠት ኮንሽስ ትሆናለህ። በተግባር የምታረገው ነገር ነው እንጂ አገልግሎት እንዲህ ነው ምናምን ብለህ የምታወራው ሳይሆን ሆነህ ለመገኘት መሞከር እንደው ፈጣሪ ይርዳን። ሁላችንም በተሰማራንበት ቦታ በቃ ዝቅ ብለህ ፈጣሪ ያያል። በምታባራበት ሰዓት ደግሞ ወደሚቀጥለው ከፍታ ይወስዳል። ከፍታ ላይ ስትወጣ ግን ለሌላው አትዝጋ።
እንደውም አክሰስ መክፈት ይኖርብሃል ብዬ ገምታለሁ። ጥሩ ብልሃታል አንተ ያልካት መስታወት ጥቁሩ መስታወት ይሰውረን ውጥ አክሰሰብል ቅልል መሪ ሰርቫንት ሊደር ቢኒዬ ቅልል ያለ ነው። በቃ ወደ አንተን አሁን ያለው ትምህርት ቤት ተማሪዎች ጋር 10x ኢቨንት ላይ በቃ ቀለል ብለህ ወደ ሰዎች የመውረድ ኳሊቲ ያለና አንተ ላይ ያለ እኛም ቀደም ስናወራ የነበሩ ሰዎች አሉ። ሲምፕል መሆን ቀለል ማለት ወደ ሌሎች ሰዎች መውረድ አለማካበድ በጣም ትክክል። ይዘው የምትሄደው አንድ ነገር የለም እና ፈታ ብሎ ይዘን ምንም አልመጣንም ይዘን ምንም ነገር አንሄድም። ራቆትን ትወለዳለህ ራቆትን ትሞታለህ። በጣም ትክክል በጣም ትክክል። ማገልገል ዲቫይን የሆነ ፐርፐዝ ነውና ስፒሪቹዋሊ ክራይስት የሰው ልጅ የመጣው ሊገለገል ሳይሆን ሊያገለግል ነው ብሎ ሲያገለግል ነው እንደ ክርስቲያን። ይሄን ደግሞ ምሳሌ የምናደርገው ክርስቶስንም ስለሆነ ማገልገል ምን ያህል የሰው ልጅ መንፈሳዊ የሆነ ተልእኮም እንደሆነ እናያለን። ግን አንዳንድ የሚገርምህ እኮ ቁርአን ላይ ደግሞ ምን ይላል? አንድ አትክልት ትንሽ ደርቃ ብታይ ለሷ ውሃ ብታጠጣ ያቺ አትክልት አድጋ የሆነ እንስሳው የሆነ ሰው መጥቶ ከሷ ፍሬ ቢያገኝ ለኔ ሰደቃ እንደሰጠን ይቆጠራል፣ ለኔ እንዳገለገልኩ ነው ይቆጠራል ይላልና ኢንዳይሬክት ነውና በየትኛው ሃይማኖት እንድታገለግል ነው የተጠራው። በጣም ትክክል። ስጦታችን ይለያያል እንጂ ሁላችን የመጣነው ለማገልገል ነው። ግን አንዳንዱ በማስተማር አንዳንዱ በቤት ቆንጆ አድርጎ ዲዛይን በማድረግ በተለያየ መንገድ ነው። ስለ ማገልገል ስናነሳ ግን ሁሉም ሰው ለማገልገል ተፈጥሯል። ለምሳሌ አንዳንድ ሰዎች ለማገልገል ምን ያስፈልጋል? እኔ ያው ለማገልገል የሚያስፈልገው ነገር አለኝ ይላሉና ሁሉም ሰው ማገልገል ይችላል? የሚችልበት ነገር አለ? ማገልገል እኮ ባይዘው የሆነ ፕሮፌሽን አይደለም። ኢትስ ዴይ ቱ ዴይ ላይፍ ልክ እንደ ትንፋሽ ነው ብዬ ነው የምገምተው። ለምሳሌ በታክሲ ይሄድክ ከሹፌር ኋላ ተቀምጠ የሆነች ነፍሰ ጡር ስትገባ እያየ ቁጭ ካልክ ዞምቢ ይሆናል ብዬ ነው የምገምተው። አገልጋይ አይደለም መልቀቅ ወይ የሆነ እኔ ቢጤ ገንዘብ መስጠት አልቻልክም አይደለ? ቢያንስ ማይልን ስጠው መልካም ቀን ይሁን ልብለህ ልሰጥ ትችላለህ። በቃም ይሁን ሲኦም ይሁን ሲምፕል ነው። ለናደራችሁ ብሎ መግባት ነው። አንዳንዴ አሁን አለቃ ሲሆን አለቅነቱን የሚያሳየው ኮስተር ብሎ በመግባት ነው። አገልጋይ አይደለም ማለት ነው። ስታፍን መጠየቅ አለ። ትናንት የቀራ ስታፍ ካለ ደህና ነሽ ምን ሆነሽ ነው የቀራሽው ትናንት ብሎ የማይጠይቅ የሆነ ኃላፊ ሰርቫንት አይደለም ማለት ነው። እና ኤቭሪዴይ የምንኖረው ነገር ነው። ትንሽም ሆነ ትልቅም ሆነ የሆነ ፕሮፌሽን ውስጥ ግባ መስጠት ነው። በቃ ሰርቫንት የሆነ ሰው ይሰጣል። ቦታ ጊዜ ሁኔታ አይገድበውም። ቀደም ያልከው ጥሩ ምሳሌ ነው። ኢየሱስ ክርስቶስ ሳምራዊቷ ሴት ጋም ሲሄድ አገልጋይ ነው። ርቦትም ምግብ ሊያመጡ ደቀ መዛሙርት ሲሄዱ ጌርጌሴኖን ሲሄድ አገልጋይ ነው። ወይ ሀብታም ቤት ሲገባ እነ ዘኬዎስ ቤት ሲገባ አገልጋይ ነው። የትኛውም ቦታ ላይ ማገልገል፣ መስጠት፣ መፈወስ፣ ማዳን በቃልህ፣ በንግግር፣ በተግባር የማትለብሰውን ልብስ የማትጠቀምበትን ነገር የተቸገረ ሰው መጠየቅ፣ ለሰዎችን ጉዳይ የኔ ነው ብለህ ማሰብ። ልክ ቤተሰብም እኮ ሰርቫንት ቢሆን ልጁን አይነዘንዝም እኮ ኤምፓታይዝ አድርግ። አንዳንዴ አሁን የ19 ዓመት ልጅ አለኝና ልቆጣው ምናምን ብዬ እኔ 7ኛ ክፍል እያለሁ እንዴት ነበርኩ ብዬ ጠይቃለሁ ራሴ። ዘምትለ ኤምፓቲ እኮ ነው ያኔ አገለገልክ ማለት ነው። ባለቤትህ እንደዛው ትረዳለህ። ወንድሞችን እህቶችን ከሰው ጋር የምታደርገው ግንኙነት በሙሉ አገልግሎት ላይ የተመሰረተ ነው። ሶ ኢትስ ኖት አ ዲፓርትመንት ኢት ኢዝ ዩር ዲኤንኤ ብዬ ነው ማለት። በዛው ውስጥ ደግሞ ማትረፍም አለው ብዬ ገምታለሁ። በጣም ትክክል። ተመልካቾቻችን እንግዲህ እንደሰማችሁት ሁላችንም ለማገልገል የምንችልበት ነገር አለን። የተለየ ሙያ የተለየ ፕሮፌሽን የሚጠይቅ ነገር አይደለም። ከቤታችን ስንወጣ ጀምሮ ቤት ውስጥ ጀምሮ ከልጆቻችን ከቤተሰቦቻችን መንገድ ላይ ከምናገኛቸው ሰዎች ስራ ቦታ ላይ ከምናልፋቸው ዘግተናቸው የምናልፋቸውን ሰዎች ሰላም ብለን አመስግነን የምናደርገው እያንዳንዷ ከሰው ጋር ኢንተራክሽን በሰዎች ላይ መልካም ነገር እስከፈጠረች ድረስ ብሩህ ተስፋ እንዲሰማቸው ደስተኛ እንዲሆኑ ስለራሳቸው መልካም ነገር እንዲያስቡ እስካደረጋቸው ድረስ እያገለገልን ነው። ስናገለግል እየዘራን ነው። እየዘራነውን ደግሞ ፈጣሪ ደግሞ አንድ ቀን ደግሞ መልሶ የምናጭድበትን እድል ይሰጠናልና አገልጋዮች እንሁን ነው። እንደው እየጠቀለልን እንምጣና ራሳችንን መምራት አለብን ስንል ሁላችንም የተሰጠን ጸጋ አለ፣ የተሰጠን መክሊት አለ። ያንን ፈልገን አግኝተን ማገልገል፣ ችግሮችን ሌሎች ሰዎችን መፍታት አለብን እያልን ነውና ሮቢዬ በስተመጨረሻ እንግዲህ ሰዎች አገልጋይ እንዲሆኑ ተጽዕኖ ፈጣሪዎች እንዲሆኑ ለምድር በረከት እንዲሆኑ ምን ትመክራለህ? ቬሪ ኢንተረስቲንግ ኩዌስችን በጣም ሰብስበው የሚያስቀምጥልን ነው። አንደኛ ራስን መሆን እላለሁ። በቃ ራስን ሆን። ሰው እንደ ራሱ እንጂ እንደ ጎረቤቱ ሊሆን አይችልም። ራስን የምታወዳድረው ትናንትና ከነበረ ማንነት ነው። ስለዚህ አንተ በተሰጠው ኦፖርቹኒቲ በተሰጠህ እድል በየትኛውም አጋጣሚ መስጠትን ወይም ደግሞ ማገልገልን ከሊደርሺፕ ጋር ማገናኘው ከሌላ ነገር ጋር ማገናኘው እንደ ተፈጥሯዊ ግዴታ
መንፈሳዊን እንኳን ብታነሳው ተፈጥሯዊ ግዴታ ነው። ለአትክልቶች፣ ለእንስሳዎች፣ ለሌላ የምናሳየው ነገር ስላለ ነውና ሰው ከራሱ ጋር ቆም ብሎ አንደኛ ጥንካሬ ምንድነው ጥያቄ ለመመለስ በደንብ ጥንካሬዎቼ ምንድናቸው እነዚህ ናቸው ብሎ አስቀምጦ ድክመቶቼ ደግሞ እነዚህ ናቸው ወይም ኤሪያ ኦፍ ኢምፕሩቭመንቶቼ እነዚህ ናቸው ብሎ እነዛ ማስተካከል ጥንካሬውን ታስቀጥላለህ፣ ክፍተቱን ደግሞ ለማስተካከል ትሞክራለህ። በዚህ ውስጥ ግን ቀድም ያነሳነው ነው እንደገና ስትረስ ማድረገው የአጭር ጊዜ የመካከለኛው የረጅም ጊዜ ግብ አላማ ሲኖረን የሆነ አቅጣጫ ይሰጠናል። ስለዚህ የቦይ ውሃ ነው የምንሆነው ወደ ነፈሰበት ልንሄድ ስለምንችል አትሊስት ብንሄድ እንኳን እንድንመለስ እድል ይሰጠናል። ስለዚህ ጥሩ የሆነ ጎል ሴት ካረግን እዛ ላይ በእቅድ ከተመራን የተግባር ሰው መሆን ከቻልን ፊድባክ መቀበል ከሰዎች ጥንካሬና ድክመትን በተለይ በትክክለኛው መንገድ ይሄ ክፍተት እንዲ ነው የጥንካሬ እንዲ ነው ብሎ የሚነግሩ ወንድም እህት አካባቢ ያለ ሰው ሲሰጥህ ከማኩረፍ ከመናደድ ይልቅ ይሄን ነገር እንዴት ላስተካክለው ብሎ ፊድባኮችን የመቀበል ኳሊቲ ምክንያቱም ሂስ የመቀበል ይሄ ክፍተት አለበት ተብሎ ሲነገር እንደ ኢትዮጵያዊ ትንሽ ኢጎይስቲክ እንሆናለንና ኢጎን ትንሽ ተንፈስ አድርጎ ቅልል ብሎ ነገሮችን እንዳመጣጣቸው ቀለል አድርጎ በመመልከትና ግን ያቀድክ ደግሞ እየሞከርክ ላይፍ ጀርኒ ነው ዛሬን ኢንጆይ ያደረክ መሄድ ይኖርባል ብያለሁ። ግን ምናልባት እንደው የቆምክበት ፍልስፍና ጥሩ ቢሆን ብዬ እመክራለሁ። ምንድነው የቆምክበት ነገር ያለኝ ነገር ምንድነው? ሁለተኛው ፖዚቲቭ አቲቲዩድ ሲኖረን ቆንጆ ነው። ቀና አመለካከት ካለን ነገን በተስፋ ስለምንጠብቅ እንሰራለን። that's the difference። ፖዚቲቭ አቲቲዩድ ከሌለ አሰራም። ስለዚህ ምንድነው የምትሆነው? ጠባቂ ነው የምትሆነው። ሌላ ሰው እንዲሰጥህ ሌላ ሰው እንዲያደርግልህ ነው የምትፈልገው። ግን የራሱ የቆመበት ነገር ያለው ሰው በጎ አመለካከት ዲቨሎፕ ያደርጋል። ዘ ሞመንት ፖዚቲቭ አቲቲዩድ ካለ አክሽን ማድረግህ የማይቀር ነው። መስራትህ የማይቀር ነው። እየሰራ ከሆነ ደግሞ ውጤት አለው። አክቲቪቲ ካለ ሪዛልት አለ። ሪዛልቱ ቶሎ ይመጣል አይመጣም የኤፈርትህ የአጋጣሚ የፈጣሪ ጉዳይ ነው። ይሄ ካለ it becomes your lifestyle or DNA ብዬ ነው የምገምተውና በዚህ ፍሬም ከተደረገ ጥሩ ውጤት ያመጣል ብዬ ገምታለሁ። ዋው እንዳያችሁት እንግዲህ ተመልካቾቻችን ራሳችንን ለመሆን ለማገልገል ለትውልድ ለሰዎች የሆነ ነገር ሰጥተን በሰዎች ላይ መልካም ነገር ለመፍጠር ብዙ ቁም ነገሮችን እንዳገኛችሁበት ተስፋ አድርጋለሁ። ቀደም ሲል እንደነገርኳችሁ ሮቤል ተፈረደኝ ላለፉት ኦልሞስት ከ6 ከ7 ዓመት በላይ አውቀዋለሁ። ድርጅቴን ሳልከፍት በፊት ነው የማውቀውና እኔ ሽንገላ አይደለም እሱም ደግሞ እንደዚህ ስለሱ ሲወራ ብዙ አይወድም። ግን እስካየሁት እስከዚህ ዓመታት ድረስ በቅንነት ሲያገለግል መድረክ ላይና ኮርፖሬት ድርጅቶች ጋር ብቻ አይደለም መንገድ ላይም ሊስትሮች ሊሆኑ ይችላሉ፣ የካፌ አስተናጋጆች ሊሆኑ ይችላሉ፣ ጥበቆች ሊሆኑ ይችላሉ እና የሮቤልን መልካም ፈገግታ የሮቤልን ጥሩ ቃል የሚያበረታታ ቃል ሳያገኙ ያን ሳይሰጥ አያልፍም እና እንዲህ አይነት አገልጋዮች እንሁን። በዚህ ትውልድ የሆነ ነገር አበርክተን ካላለፍን ፈጣሪ የሰጠንን ይህንን ትልቅ ማንነት ሰው የመሆን ጸጋ ሳንጠቀምበት እንዳናልፍ ብዙ ቁም ነገሮችን ሰዓት ኖሮን ከሮቤል ጋር ብዙ ነገሮች ብናወራ ደስ ይለኝ ነበረ። ብዙ ተሞክሮችም እንዳሉት ስለማቅ ሮቢዬ ለሁላችንም ምሳሌ የሆንከን እውነቴን ነው። እኔ በግሌ በጣም ብዙ ተጠቅሜያለሁ ካንተ። አንዳንዴ ሳፈነግጥም ከተልእኮዬና ከአገልግሎቴ አንተን አይቼ ነው እንደ ታላቅ ወንድም የምመለሰውና ለምትሰጠኝ ምክርም ለሁሉም ነገር አመሰግናለሁ። በስተመጨረሻ ማስተላለፍ የምትፈልገው መልእክት ካለ ብቻ እንስማና ፕሮግራማችንን እንቋጭ። በጣም ጥሩ ነገር ነው ያልከው ቢኒዬ። አንተ ያልከው ላይ ነው ማጠናከር የምፈልገው። አገልጋይ እንሆን፣ ለሌላው ሰው እናስብ፣ ለሌላው ሃይማኖት፣ ለሌላው ብሔር ከኛ ሰርክል ከኛ ጉዳይ ወተን ለሌሎች ሰዎች በሰራን ቁጥር የኛን ጉዳይ እኛ ካሰብነው በላይ ፈጣሪ ይሰራዋል። ባይዘው እና ማገልገል ላይ መስጠት ላይ ነው። ገንዘብ አይደለም፣ ስማይልን ትሰጣለህ፣ ጊዜን ትሰጣለህ፣ ጉልበትን ትሰጣለህና ወጣቶችንም ማዕከል አድርጌ እንደው አደራ ምለው ተስፋ ይኑረን። የምናረገው ነገር ከምንም ጋር አናገናኘው። ከሰራህ ከለፋ ከሞከርክ ነገሮች መሳካታቸው አይቀርም። ያንን ነው በዚህ በህይወቴ እያየሁ ያለሁት። ባለ ነገር ደግሞ ደስተኛ መሆን ቢ ግሬትፉል። እንደው ብዙ የምትለው ነገር አንጻራዊ ነው። በቃ ያለህን የተሰጠህ ነገር ዛሬ ላይ ኢንጆይ አድርገህ የምታረገው ከሆነ አድቫንቴጅ ይኖረዋል። በተሰጠ ነገር ባለህ ነገር ነው። ሁለት እግር አለኝ ተመስገን ነው። አሁን ስወጣ በእግሬ ወክ አድርጌ ነው የምሄደው። ቢኒዬ አንተንም ሊፍት አልፈልግም ተመስገን ትላለህ እኮ ኢንጆይ ነው አይደል እንዴ? የተሰጠህን ነገር ስትጠቀምበት ነው። በኋላ የማትሄድበት የማትንቀሳቀስበት ጊዜ ይመጣል። እጅ አለን እግር አለን ሰውነት አለ እንዲህ ተቀምጠን ማውራት ይችላል። ብዙ ጊዜ ኤግዛክትሊ ሲኖረን ዋጋ አንሰጠው። ኤግዛክትሊ እና ግሬትፉል እንሆን፣ አገልጋይ እንሆን። አንተም ደግሞ አክብረህ
እንዲህ ስለጠራኝ በጣም ነው የማመሰግነው። ብዙ ሰዎች የሚያዩት ብዙ ሰዎች የሚጠቀሙበት ያው ከኛ ህይወት ተሞክሮ ነው ለሌሎች ሰዎች ሼር የምናደርገው። ፈጣሪ ክብሩን ይሰድ። ያንን ደግሞ ሰዎች ወስደው ራሳቸውን የሚያሻሽሉበት ኮምፕሌንስ ያደርጉ እኝኝ ሳይሉ የተሻለ ነገር የሚያመጡበት እንዲሆን ምኞቴ ነው። አንተም እግዚአብሔር ትልቅ ደረጃ ያደርስ ቢንዬ። አሜን። ሮቢዬ በጣም አድርጌ አመሰግናለሁ። አገልግሎትን ይባርክልህ። ከዚህ በላይ ለብዙ ትውልድ ለብዙ ሰዎች የምትተርፍ ያድርግህ። እንግዲህ ተመልካቾቻችን እንዳያችሁት ራስን ስለመምራት ስለማገልገል በተጨባጭ በህይወቱ ከኖረ ሰው በዚህ ላይ ደግሞ ለ20 ዓመታት በላይ ሲያስተምር ከኖረ ሰው በማገልገል ላይ መጽሐፍ ጽፎ በአማርኛ ቋንቋ በኦሮምኛ ቋንቋ ለብዙዎች እንዲደርስ ያደረገ ሰው ሮቤል ተፈረደኝ እዚህ ስቱዲዮ መጥቶ በጎልደን ፖድካስት ላይ ልምዱንና የተለያዩ ሀሳቦችን አካፍሎናል። ጎልደን ፖድካስት በቢዝነስ በሊደርሺፕ በኢንቨስትመንት ላይ የሚቀርብ የተለያዩ ሀሳቦችን ይዞ እናንተ የሚቀርብ ፕሮግራም ነው። ከዚህ በኋላ በርከት ያሉ በጣም ብዙ ነገሮች ወደ እናንተ ለማቅረብ ዝግጅት እያደረግን ስለሆነ ይህንን ቻናል ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛችኋለሁ። በሌላ ፕሮግራም እስክንገናኝ ድረስ መልካም ሳምንት።